ኦራይት እንዴት ናችሁ? የዛሬው ቪዲዮ የሚሆነው 12ኛ ክፍል ውጤት መጥቶላችሁ ወይም ደግሞ ሪሜዲያል ሆናችሁ ግቢ ጆይን ለምታደርጉ ፍሬሽማን ተማሪዎች ነው። ይህን ቪዲዮ በሁለት ከፍየዋለሁ። የመጀመሪያው የሚሆነው አካዳሚካሊ ላይ ጥሩ እንዴት መስራት ይቻላል እና ስለ ፈተና አወጣጥ አጠቃላይ ጥሩ ግሬድ እንዴት ማምጣት ይቻላል ብዬ የማስባቸውና ለእኔም የጠቀሙኝን ባደርጋቸውን ብዬ የማስባቸው ነገሮች ነው የሚሆነው ማለት ነው። ሁለተኛው ደግሞ የሚሆነው ማይንድ ሴት ነው የሚሆነው አንዳንድ ሲኒየር ተማሪ ምክር ነው የሚሆነው ማለት ነው። ባደርጋቸው ብዬ የማስባቸውን እና አድርጊያቸው የተጠቀምኩባቸውን ነገሮች ለእናንተ ነግራቸዋለሁ ማለት ነው። አካዳሚኩን ይዛችሁ የኛውን ካልያዛችሁት ፌል ማድረግ ስለሚሆን ሁለቱንም በደንብ ብታዩ ይመክራቸዋለሁ። በመጨረሻም ደግሞ ግቢ ላይ ሆናችሁ እንደ ሳይድ ኢንካም ወይም ደግሞ እንደ ሜን ኢንካም ስትሪም ማግኘት የምትችሉበት አንድ ቲፕ አለኝ። እኔ ባደርገው ብዬ የምመኘው ነገር ነበረ። እሱን እነግራችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ሁኑ እና ይሄ ቪዲዮ ግቢ ጆይን የሚያደርግ ጓደኛ ወይም ደግሞ ፋሚሊ ካላችሁ ለእሱ ሼር አድርጉለት። እናንተ ደግሞ አሪፍ ቁም ነገር ካገኛችሁበት ቻናሉን ሰብስክራይብ አድርጉ። ያልተመቻችሁ ነገር ካለ ኮሜንት ላይ አሳውቁኝ። አሁን ወደ ቪዲዮ። መጀመሪያ በቻላችሁት መጠን የመጀመሪያው ሴሚስተር ላይ ውጤት ሰው የተወሰነ ቢሆን 11 እና 12 ላይ ባክግራውንድ ይኖራቸዋል ብዬ አስባለሁ። ከዛ በኋላ ከፍሬሽማን በኋላ ትምህርቶቹ እየተቀየሩ ምንም ስለሚመጡ በቻላችሁት መጠን ፍሬሽማን ላይ ውጤት ያዙ። ፍሬሽማን ላይ ውጤት ያዙ የምልባቸው ሁለት ምክንያቶች አሉ። የመጀመሪያው ፍሬሽማን ላይ ከወደቀባችሁ ሰከንድ ይር ላይ አንዴ ውጤት ሞተዋል እና በቃ ከዚህ ሪካቨር ማድረግ ምን ይከብደኛል ብላችሁ ስለምታስቡ ለማጥናት ሰከንድ ይር ላይ ምናምን ላይ ጥሩ ውጤት ለማምጣት ለማንበብ ሞራላችሁን በጣም ነው የሚገሉ ፍሬሽማን ላይ ካልሰራችሁ። ሁለተኛና ዋነኛው የምለው ነገር ደግሞ ምንድነው ፍሬሽማን ላይ እየሰራችሁበት ነው ዲፓርትመንት የሚያስገባችሁ። የሆነ ዲፓርትመንት ፈልጋችሁ አለማግኘት ማለት በጣም የሚያስጠላ ነገር ነው። በቻላችሁት መጠን ፍሬሽማን ያን ያክል ከባድ አይደለም። የሚከብደው ብዬ የማስበው ምንድነው ፍሬሽማን ላይ ጭንቅላታችሁን ማዘጋጀት ምናምን ነው እንጂ ትምህርቱም ያን ያክል ላይከብድ ይችላል እና በቻላችሁት መጠን ፍሬሽማንም በደንብ ወጥራችሁ ስሩ። ፍሬሽማን ላይ ውጤት ሰርታችሁ ሰከንድ ላይ ተርድ ላይ ያችን አላር የሆነ ፋሚሊ እንዳስቀመጠላችሁ ንብረትን በሉት ምን ያችን እየተጠቀማችሁ ነው የምትሄዱት ማለት ነው። ከዛ በኋላ አሁን 3-4ኛ ዓመት በሄዳችሁ ቁጥር የምትጨምረውን ግሬድ በጣም ትንሽ ነች። በጣም ትንሽ ነው ለውጥ የሚኖረው። ፍሪ ሪኩዌስት ያላቸውን ኮርሶች በደንብ ተጠንቅቋቸው። ስፔሻሊ ማትስ ምናምን አፕላይድ 1 2 3 ምናምን እያለ ስለሚቀጥል እነዚህን ትምህርቶች ከሌላው በተለየ እነሱ ላይ ስትረስ አድርጋችሁ ብታነቡ ባይ ነኝ። ምክንያቱም እነሱን አድማ አረጋችሁ ማለት ያ ትምህርት መጣባችሁ ማለት አንዳንዱ 1 ዓመት ምናምን ራሱ ላግ ሊያስደርጋችሁ ይችላል። ሪኩዌስት ማለት አሁን 1ኛ ዓመት ላይ ወይም ደግሞ 1ኛ ሴሚስተር ላይ ተመራችሁ ተያይዞ 2ኛ ሴሚስተር ላይ የምትማሩት ትምህርት ከሆነ ያ ሪኩዌስት አለው። የመጀመሪያውን ካላለፋችሁ ሁለተኛውን መውሰድ አትችሉም። ጭራሽ ደግሞ በጣም እየተደራረበ ምናምን የሚመጣ አይነት ኮርስ ከሆነ ላግ ያስደርጋቸዋል ማለት ነው። እሱን ተጠንቅቃችሁ ስሩላቸዋለን። ትልቅ ክሬዲት አወር ያላቸው ኮርሶች ላይ ፎከስ አድርጉ። ትልቅ ክሬዲት አወር ያላቸው አብዛኛው ውጤት የሚይዙት እነሱ ናቸው። አሁን በእኛ ግቢ ማትስ አብዛኛውን ጊዜ 4 ክሬዲት አወር ነው የሚይዘው። ሌሎቹ 2 ክሬዲት አወር ነው የሚይዙት እና ሌላውን ኤ አንጥታችሁ ራሱ ማትስ ዲ ቢመጣባችሁ ውጤታችሁ ኦልሞስት 3.1 ምናምን ነው የሚሆነው። ሌላውን ኤ አንጥታችሁ ከፍተኛ ክሬዲት አወር ያላችሁ ትምህርቶች ውጤታችሁን በአንድ የሚያሳድጉላችሁና የሚገሉባችሁ ናቸው የሚሆኑ። እነሱን ተጠቅቃችሁ ከዛ በተጨማሪ ፍሬሽማን ላይ አድርጌው ቢሆን ብዬ የማስበው ዋነኛው ነገር ምንድነው አሳይመንት መስራት። ግን ግቢ ስትገቡ አሳይመንት የሁሉንም እናንተ ስሩ፣ ሁሉንም ጫና እናንተ ላይ አድርጉ ምናምን እያልኩ ሳይሆን ፕሪቪየስ የተሰጡ አሳይመንቶችን የሚሰጡ ወርክሽቶች ምናምን አሉ። ሌላውን እንደዚህ በደንብ አጥንታችሁ ብቻክላችሁ እነሱን በደንብ አልሰራችሁም ማለት ያን ያክል ጥቅም የለውም በሉት። ግቢ ላይ የሚያስጠላው ነገር ምንድነው ሃይስኩል ላይ 1 ዓመት የምትማሩትን እዚህ በ1 ሴሚስተር ነው የምትማሩት። ከዛ በተጨማሪ ደግሞ ሃይስኩል 60 ጥያቄ 50 ጥያቄ የለመዳችሁ ልጆች እዚህ የሚመጣው 10 በዛ ይባል 12 ምናምን ጥያቄዎች ናቸው የሚመጡት እና እነሱ ደግሞ በጣም የተወሰነ ኤሪያ ነው የሚይዙት። ከበር ለማድረግ ዋነኛው ነገር የሚሰጣችሁ ወርክሽቶች አሉ። እነሱም መስራት፣ አሳይመንቶችን መስራት። አንዳንድ ጊዜ ቁጥር ራሱ አይቀየርም። አሳይመንት ላይ የሚመጡ ጥያቄዎች የአሳይመንቱን ጥያቄ ሰራችሁ ማለት ኦልሞስት ፈተናውን ሰራችሁት ማለት ነው። በቻላችሁት መጠን ደግሞ የላስት ይር ምናምን ፈተናዎች የባለፈው ዓመት ምናምን ፈተናዎች ካሉ እነሱን ያቸው። አንዳንዶቹ መምህሮችን እንጃ እንዴት እንደሆነ ደግሞ ነው የሚያመጧቸው። ስፔሻል ደግሞ ከ2 ዓመት ከ3 ዓመት በፊት የነበሩ ጥያቄዎች ይደገማሉ ብዙ ጊዜ። ስፔሻል ደግሞ ናቹራል ፊልድ ኢንጂነሪንግ ምናምን ከሆኑ ካልኩሌሽኖቹ አብዛኛውን ጊዜ የመደገም እድል ስላላቸው እነሱን በደንብ አይታችሁ ለመግባት ሞክሩ። ኢንፎርሜሽናችሁ ውጤታችሁ ነው። ኢንፎርሜሽን ሳትይዙ
ስታጠኑ ብትሉ ምን ብትሉ ያን ያክል ዋጋ የለው። ቴሌግራም ላይ የሚለቀቁ ነገሮች አሉ። እነሱ ላይ አክቲቭ ሁኑና እነሱን ለማየት ሞክሩ። መምህሩ የሚሰጣችሁን ኢንፎርሜሽን ያን ያክል ንቃችሁ አትዩት። ስለ ክላስ፣ ስለ አሳይመንት የምትሰሟቸው እንዳለ ኢንፎርሜሽኖች የእናንተ ውጤቶች ናቸው። እንደ ቲፕ የምመክራችሁ አሁን ግቢ ላይ ደስ የሚለው ነገር ግቢ ጉባኤ አለ፣ የኦርቶዶክሶች ግቢ ጉባኤ አለ፣ የፕሮቴስታንቶችም የራሳቸው ፋሚሊ የሚባል አለ፣ የእስላሞችም ብቻ አለ። በእምነት ሆኖ ሲኒየሮችን ምናምን እዛ ላይ ማግኘት ትችላላችሁ። በእምነት ያልኩት ምንድን ነው አብዛኛውን እዛ ላይ የምታገኙ ሰው ወደ ጥሩ ነገር የሚያደርጋችሁ ነው ብዬ ስላሰብኩ ነው። ሲኒየሮችን እነዛ ላይ ብታገኙ አብዛኞቹ ጥሩ ሰዎች ናቸው፣ ለመተባበር ፈቃደኛ ናቸው እና በተቻላችሁ መጠን ጥሩ ሲኒየሮች ጋር ቦንድ ለመፍጠር ሞክሩ። ከዛ አብዛኛው ነገር እያቀለለላችሁ ነው ይመጡ። ፕሮጀክት አብዛኛውን ጊዜ ይደገማል፣ አሳይመንት ይደገማል እና ጊዜ ከሌላችሁ እነሱ እስካንሰር ሽቱ ምናምን የተሰራ ስላለ ይሰጧቸዋል። አካዳሚክ ላይ አብዛኛውን ጊዜ ነው የሚሸወደው ምናምን ብዬ የማስበው ነገር ላይብራሪ አመሻችሁ ማለት አጠናችሁ ማለት አይደለም። በቻላችሁት መጠን 2 ሰዓትም 3 ሰዓትም ቢሆን በጊዜ ገብታችሁ በጊዜ ለመውጣት በገባችሁባትን ጊዜ 1 ሰዓትም 2 ሰዓት በስነ ስርዓት አጥንታችሁ ውጡ። ወይም ደግሞ በስነ ስርዓት አጥንታችሁ ሌላ መማር የምትፈልጉት ስኪል ምናምን ካላችሁ እነሱ ሞካክሩኝ። ስፔሻል ደግሞ የፈተና ጊዜ የምነግራችሁ ነገር እኔ በጣም ብዙ ጊዜ የሚሸወደው ነገር ነው። ፈተና ሲደርስ ምናምን ስለሆነ የማጥናት ልምድ ያለኝ አንዳንዱ ፈተና ትዝ ይለኛል። ሳልተኛ ነው የገባሁበታል። 1 ሰዓት ምናምን ብቻ ተኝቼ የገባሁበት ምን ነው በተኛው ነው የምለው። ማንበብ ሁሌ ያስጠላችኋል። ማታ ሌሊት ሙሉ ስታጠኑ አድራችሁ ከዛ ደግሞ ጠዋት ፈተና ወረቀት ማጥናት ራሱ ያስጠላችኋል። ማንበብ ራሱ ይደክማችኋል። እዚህ ድረስ ስለ አካዳሚ ምናምን ካልኳችሁ ሌላም እንድነግራችሁ ምናምን የምትፈልጉ ነገሮች ካሉ ኮሜንት ላይ ያሳውቁኝ። ከዛ በመቀጠል የምነግራችሁ አሁን ስለ ማይንድ ሴት አጠቃላይ ስለ ዩኒቨርሲቲ ላይፍ ነው የሚሆነው። ወደ እሱ እንግባ ማለት ነው። አይ ዩኒቨርሲቲ ላይፍ ላይ በጣም የምመክራችሁ ነገር ቢኖር የመጀመሪያው ሰርክላችሁ ነው። 5 ጥሩ ሰው ካለ 6ኛው ጥሩ ሰው እናንተ ናችሁ የሚባል አባባል አለ መሰለኝ። 5 የሆነ የማይሆን ሰው ከሆነ 6ኛው እናንተ ናችሁ የምትሆኑት። ይሄ ልትቀይሩት የማትችሉ ነገር ነው ማለት ራሳችሁን እወቁት፣ ድክመታችሁን እወቁት። ሰርክላችሁ በደንብ ይወስናችኋል፣ በደንብ ማለት ነው። አዲስ ስኪል ለመማር ለማጥናት የሚፈልግ ግሩፕ ውስጥ ካላችሁ እናንተ እንደዛ የማትሆኑበት ምንም ምክንያት የለም። ከዛ በተጨማሪ ደግሞ ግቢ አዲስ ነው የሚሆነው ማለት ሃይስኩል ላይ ያላችሁን ነገር ለማሻሻል ብትፈልጉ፣ ሃይስኩል ላይ ያላችሁን ነገር መቀየር፣ ማሻሻል፣ መጨመር ብትፈልጉ ፍሬሽ ስታርት የሚሰጣችሁ አይነት ቦታ ነው ግቢ ማለት ነው። እና ሃይስኩል ላይ ያን ያክል ጎበዝ አይደለሁም ግቢም እንደዛው ነው የሚሆነው ምናምን የሚባል ነገር የለም። ሰርክላችሁን ምረጡ። ዶርም ላይ ምን ላይ በደንብ ተጠንቀቁ። ዶርማችሁ የማይሆን ዶርም ከሆነ የማይሆን ሰርክል ከሆነ ያን ያክል ራሳችሁን አትፈታትኑት። በቃ እኔ እኮ ጎበዝ ነኝ፣ እኔ እኮ እንደዚህ ነገር ላይ ጠንካራ ነኝ፣ ሰዎች ወደዛ ነገር ሊድ አያደርጉኝም ምናምን እያላችሁ ራሳችሁን አትፈታተኑ። በቻላችሁት መጠን ዶርም ብትቀይሩ አሪፍ ነው። ወደ ሌላ ነገር ነው የሚወስዳችሁ። ከዛ በተጨማሪ ዩኒቨርሲቲ ላይ የተማርኩት ነገር ቢኖር ኤክስፔክቴሽናችሁን በጣም ሎው አድሩ። አብዛኛው ዩኒቨርሲቲ እንደምታስቡት ትልቅ እውቀት ምናምን የሚሰጥ ነገር አይደለም። አይ ቲንክ አካዳሚክ እውቀቱ እንደውም ላይፍ ስኪል ምናምን በደንብ ያስተምራቸዋል ብዬ የማስበው ነው እንጂ አብዛኛውን ነገር አካዳሚክ ላይ ያን ያክል ትልቅ ነገር ጠብቃችሁ እንዳትገቡ። ያን ያክል የተለየ ትልቅ ነገር የምታገኙበት ነገር አይደለም። አሉ ፕሮጀክቶች የሚሰጡ ራሳችሁን ማስተማር ምናምን የምትፈልጉ ከሆኑ ለዛ አሪፍ ነው። ግን ክላስ ውስጥ የሚሰጣችሁ ትምህርት ምናምን እናንተ ለምትፈልጉት ፊልድ እናንተ ሆናለሁ ብላችሁ ለምታስቡት ነገር የሚሰጣችሁ ነገር አለ። ለምሳሌ ሶፍትዌር ኢንጂነር መሆን የምትፈልጉ ከሆነ ከኋላ በጣም ብዙ ሌላ የምትማሩበት ነገር አለ። የሆነ ሶፍትዌር ኮዲንግ ምናምን ነገር ብቻ ጠብቃችሁ እንዳትገቡ። ከዛ በተጨማሪ ደግሞ ዩኒቨርሲቲ እንድትወስኑ የምፈልገው ነገር አሁን ላይ አብዛኛው የሚያስበው ነገር ብዬ የማስበው የሆነ ፑል ምናምን የሚባሉ ዲፓርትመንቶች አሉ። ብቻ አብዛኛው ተማሪ ወደዛ እንትን የሚገፋቸው ዲፓርትመንቶች አሉ። ሰዎች ወደዛ እንድትገቡ እንትን ይፈልጋሉ። እነሱ መግባት እንደ አቺቭመንት ቆጠረበት ጊዜ ነው እና በቻላችሁት መጠን ራሳችሁን አዳምጣችሁ መግባት የምትፈልጉት ዲፓርትመንት የምትወዱትን ዲፓርትመንት ለመምረጥ ሞክሩ። ዩኒቨርሲቲ እንደገባችሁ ፍሬሽማን ላይ ምን ላይ ቀጣይ ዓመት እማረዋለሁ የሆነ ስኪል ለመማር ጊዜ ቀጠሮ ሳታስቡት እንደዚህ ነው 5ኛ ዓመት ልትደርሱ ምንም ሳታስቡት ዝም ብላችሁ 5ኛ ዓመት ልትደርሱ ትችላላችሁ። ከተማራችሁበት 4-5 ዓመት በጣም ብዙ ነገር አውቃችሁ የምትሄዱበት ካልሆነ ግን ዝም ብሎ እንደዚህ የሚያልፍ አይነት ወደ 4ኛ ዓመት እየገባሁ ነው አላውቀውም እንዴት እንደገባ። ፍሬሽማን ላይ የሆነች ነገር ጀምሩ። መጀመር ከፈለጋችሁ ዩቲዩብ የምትፈልጉ ከሆነ ፍሬሽማን ላይ ጀምሩ። የሆነ ሌላ አዲስ ስኪል መማር የምትፈልጉ ከሆነ ጀምሩት። ወዲያው እንደገባችሁ ጀምሩት። ቀጠሮ አትስጡት።
ሁለተኛ ዓመት ሶስተኛ ዓመት ሲኒየር ሲሆን አሪፍ ነገር አደርጋለሁ ምናምን ብላችሁ እንዳትጠብቁ። አሁን ካልጀመራችሁ 5ኛ ዓመት ስትገቡ 4ኛ ዓመት ስትገቡ የሆነ ታምር ተፈጥሮ የሆነ ስኪል የሚያስይዛችሁ ነገር የለም። ቀጠሮ አትስጡት። አዲስ ነገር ከተማራችሁ በጣም ብዙ ነገር ይዛችሁ የምትሄዱበት ካልሆነ ግን እንደ ዘበት ዝም ብሎ የሚያልፍበት ነገር ስለሆነ ዩኒቨርሲቲ ይህን አስባችሁ ግቡ ማለት ነው። እሺ የመጨረሻው እንደ ቲፕ ነገር ነው። የሆነ የሚያግዛችሁ ገንዘብ መስራት የምትፈልጉ ከሆነ እኔ ባደርገው ብዬ የምመኘው ነገር ምንድነው? ፍሬሽማን እያላችሁ ቴሌግራም ቻናል ክፈቱ። ከፍሬሽማን የያዛችሁት የከፈታችሁት ቴሌግራም ቻናል 2-3ኛ ዓመት ሲደርስ ቢያንስ እንደ ግቢው መጠን 1000 እና ከዛ በላይ ሜምበር ምናምን ይኖራቸዋል። በዛ ማስታወቂያ የምትፈልጉ የራሳችሁን ነገር መሸጥ ብትፈልጉ አሪፍ ኮሚዩኒቲ ይዛችሁ ነው የምታደርጉት እና እኔ ባደርገው ብዬ የምመኘው ነገር ነበረ። በቻላችሁት መጠን እንደገባችሁ ሁላችሁም ላትከፍቱ ትችላላችሁ። ግን እንደዚህ አይነት ነገር የምትፈልጉ ሰዎች ካላችሁ ቴሌግራም ቻናል ክፈቱ። በስተመጨረሻም ልላችሁ የምፈልገው ነገር ምንድነው? ዩኒቨርሲቲ ማለት አብራችሁ ከእናንተ ኢኳል ከሆኑ ሰዎች ጋር የምትሉበት ጥሩ ጊዜ የምታሳልፉበት እንደ ፊልሙ ምናምን የተካበደ ነገር ባይሆንም ጥሩ ጊዜ ጥሩ ነገር ይዛችሁ የምትወጡበት ህይወታችሁን የምትገነቡበት በዛውም ልክ የምታፈርሱበት ላይፍን ኢንጆይ የምታደርጉበት አይነት ቦታ ነው። ይሄን ለማለት ነው። ይህን ቪዲዮ የሚሰራው ስለዚህ ነው። በቻላችሁት መጠን ኢንጆይ አድርጋችሁ ብትወጡ ድጋሚ ቻንስ አታገኙት። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ እና በመጨረሻም የምነግራችሁ ዋነኛ ቲፕ ምንድን ነው? ይሄን ቻናል ሰብስክራይብ አድርጉ።